ስለ ድንግል ማርያም የአዳም ውርስ ኃጢአት አለባት ወይስ የለባትም በሚለው ላይ የቤተ ክርስቲያኗ ትክክለኛ አስተምሮ ምንድነው? የሉቃስ ወንጌል ላይ ቅዱስ ገብርኤል እመቤታችንን ሲያበስር የልዑል ኃይል ይጸልልሻን የሚል ሐረግ አለ። ይጸልልሻን ማለት ምን ማለት ነው? እና የእመቤታችን የቅድስት ድንግል ማርያም የውርስ ኃጢአት ራሱ ምንድነው? በእኛ ሊቃውንት አጠራር ጥንተ አብሶ ይባላል። በውጪዎቹ አጠራር ብዙ ጊዜ እነዚህ ቴዎሎጂያን ተብለው የሚጠሩት የነገረ መለኮት ምሁራን ተብለው የሚጠሩት በብዛት ኦሪጂናል ሲን የሚል ቃል ይጠቀማሉ። በካቶሊኮች አነጋገር ደግሞ ከርስ የሚል ቃል ይጠቀማሉ። እና ምንድነው እሱ ኦሪጂናል ሲን ምንድነው? ጥንተ አብሶ ምንድነው? ከርስ ወይ መርገም ምንድነው የሚሉትን እነሱን መጀመሪያ ማስተዋወቅ ያስፈልጋል ማለት ነው። ቃላቱ ጥያቄው ስለተጠየቀ እንጂ ትንሽ ሊከብዳችሁ እንደሚችል እገምታለሁ፣ ለሁላችሁም ባይሆን። እና የመጀመሪያው በእኛ ሊቃውንት ምን ተጠቀማቸው ቃላት አሉ። እንደዚህ አይነቱን ይሄን የእመቤታችን የቅድስት ድንግል ማርያም ማንነት ለማጥራት የምንጠቀማቸው ቃላት አሉ። ኪ ተርምስ የሚባሉ ቁልፍ ቃላት የሚባሉ እነዚህ ቃላት የመጀመሪያው ኃጢአት የሚል ነው። ሁለተኛው ደግሞ አበሳ የሚል ነው። ሶስተኛው ደግሞ ጌጋይ የሚል ነው። አራተኛው መርገም የሚል ነው። አምስተኛው ደግሞ ሞት የሚል ነው። እነዚህ አምስት ቃላትን እንጠቀማለን። እነዚህ አምስት ቃላት ትርጉማቸው ሲገባን ጥንተ አብሶ ምንድነው? መርገም ምንድነው? ሞት ምንድነው? አበሳ ምንድነው? ጌጋይ ምንድነው? በደል ምንድነው? እነዚህን ቃላት ማወቅና መረዳት እንችላለን። ኃጢአት ማለት ቀጥታ ትርጉሙ ማጣት ማለት ነው። ኃጢአት የሚለው ቃል ቀጥታ ሲተረጎም ማጣት ማለት ነው። ማንን ማጣት ሲባል እግዚአብሔርን ማጣት ማለት ነው። እና ኃጢአት የሚባለው ለመጀመሪያ ጊዜ ድርጊቱ ሲደረግ ቀጥታ የሚጠራበት አጠራር ኃጢአት የሚል ነው። አበሳ፣ ጌጋይ ወይም በደል እያልን የምንጠራቸው ኃጢአት ተደጋግሞ ሲሰራና ሲጠራቀም ሲከመር በደል ተብሎ ይጠራል። ወይም በሌላ አገላለጥ የኃጢአት ጥርቅም፣ የኃጢአት ክምር፣ የኃጢአት ብዛት፣ የኃጢአት መቆየት፣ የኃጢአት መብዛት እነዚህ ጌጋይ፣ አበሳ ተብለው ይጠራሉ፣ በደል ተብለው ይጠራሉ። የመጀመሪያው ድርጊቱን ስናደርገው ግን ያ ድርጊት ነጠላው ራሱ ነጠላው ድርጊት ኃጢአት ተብሎ ይጠራል። ለምሳሌ አዳምና ሔዋን ዕፀ በለስን የበሉበት ድርጊት ኃጢአተ አዳም ተብሎ ይገለጣል። እስኪ በሉ እንደምትሰሙኝ ለማረጋገጥ ድገሙት። የማን ኃጢአት ማለት ነው? የመጀመሪያው ማለት ነው። 7 የኃጢአት ራሶች ተብሎ የሚገለጡ አሉ በብሉይ ኪዳን። ከነዚህ 7 የኃጢአት ራሶች ወይም የኃጢአት ዋናዎቹ የኃጢአት መጀመሪያዎች ተብለው ከሚገለጡት አንዱ አዳምና ሔዋን ዕፀ በለስን የበሉበት ኃጢአት ነው። እና ምንድነው ኃጢአት ማለት ማጣት ማለት ከሆነ ለምንድነው እንደዛ የተባለው ሲባል ልክ ዕፀ በለሱን ሲበሉ እግዚአብሔርን አጡ። የመጀመሪያው ትርጉም ይሄ ነው። ለዛ ነው ኃጢአት የተባለው። ምክንያቱም ራሱ ኃጢአት የተጀመረው አዳምና ሔዋን ዕፀ በለስን ሲበሉ ነው፣ ፍሬውን ሲበሉ ነው። ከዛ ፍሬውን ሲበሉ ምንድነው የሆነው? እግዚአብሔርን ማጣት፣ ልጅነትን ማጣት፣ ጸጋን ማጣት፣ ገነትን ማጣት፣ ክብርን ማጣት፣ ብርሃንን ማጣት፣ ጠቅላላ ይሄ በማጣት የተሞላ ድርጊት ነው። ለዛ ነው ኃጢአት የተባለው። ምንም ነገር ለምሳሌ አዳምና ሔዋን ልክ የበለሱን ፍሬ እንደበሉ የመጀመሪያው ራቁታቸውን እንደሆኑ አዩና ተፋፈሩ ነው የሚለው የመጀመሪያው ኃጢአት ሲገለጥ ማለት ነው። ወይ ደግሞ ኃጢአት በድርጊት ሲታወቅ ማለት ወይ ደግሞ ጸጋ ሲገፈፍ ማለት ነው። ምንድነው? እንዴት ነው ይኖሩ የነበረው አዳምና ሔዋን በገነት ሌሊትም ቀንም ሳይታወቃቸው? ያ ማለት ቀን መሆኑን ቢያውቁና ሌሊቱን መሆኑን ቢያውቁ እንኳን ጨለማ ሳይኖርባቸው ግን ብርሃን ከድኗቸው ይኖር ነበር። ያ ብርሃን ጨለማውን የሚያርቅ ከእግዚአብሔር የተሰጣቸው የልጅነት ብርሃን፣ የጸጋ ብርሃን፣ ከመላእክት ጋር የሚያመሰግኑበት ብርሃን፣ እግዚአብሔርን የሚያስቡበት ብርሃን፣ ከእግዚአብሔር ጋር የሚኖሩበት ብርሃን፣ የሚደነቁበት ብርሃን፣ የሚደሰቱበት ብርሃን፣ የሚመላለሱበት ብርሃን፣ በየጊዜው እየጨመረ የሚሄድ ብርሃን፣ ማለቂያ የሌለው መጨረሻ የሌለው ብርሃን ነው። ያ ብርሃን አዳምና ሔዋን ይለብሱት የነበረው ብርሃን። በነገራችን ላይ ይሄ ብርሃን አሁን በሐዲስ ኪዳን የሚበቁ ቅዱሳን የሚኖሩበት ብርሃን ነው። የቅዱሳን በረከት ከሁላችን ጋር ይሁን። ልክ ሲበቁ እዚህ ብርሃን ውስጥ ይገባሉ። ተሰጥሞ ውስተ ብርሃን አብይ የሚባል ማዕረግ አለ፣ ከ10 ማዕረጋት አንዱ። ይሄ ምን ማለት ነው? በትልቅ ብርሃን ውስጥ መሰጠም ማለት ነው። ቅዱሳን በቅተው ልክ እዚህ ብርሃን ማዕረግ ላይ እዚህ ብርሃን ደረጃ ላይ ሲደርሱ አንሳይሶ ዘበመንፈስ የሚባል አለ። በመንፈስ ቅዱስ መንቀሳቀስ ማለት ነው። ረቂቅ ይሆናል። ግዘፋቸው እንዳለ ሆኖ ረቂቅ ይሆናል። ለምሳሌ እዚህ አብረውን ይቀመጣሉ፣ ግን መያዝ አትችሉ፣ መጨበጥ አትችሉ፣ ማየት አትችሉ። እግዚአብሔር እንዲገለጡ ፈቅዶ ካልተገለጡ በስተቀር አብረውን ይቀመጣሉ፣ አብረውን ያስቀድሳሉ፣ አብረውን ይቆርባሉ፣ ግን አይታዩ። ግዘፋቸው እንዳለ ነው፣ ግን ለኛ ረቂቆች ናቸው። ይሄ ብቻ ሳይሆን እስከ ጽርሐ አርያም ድረስ ተከፍቶ ይታያቸዋል። ይሄ ብቻ ሳይሆን
ከታች ደግሞ እስከ በርባሮስ ድረስ ተከፍቶ ይታያቸዋል። ይሄ ብቻ ሳይሆን ሕዋሳት ልብሳቸው ላይ ማረፍ አይችሉም፣ ይቃጠላሉ፣ ርርኩም ትር ብለው ይረግፋሉ። ይሄ ብቻ ሳይሆን ያልፈቀዱለት ሰው ቢነካቸው እጁ ይቃጠላል፣ እንደ ጅማት ርርኩም ትር ይላል፣ እሳት እንደገባ ጅማት። እዚህ ብርሃን ሲደርሱ እና አባቶቻችን እንዲህ ይላሉ፣ አዳም በገነት ይኖርበት የነበረበት ብርሃን፣ ጻድቃን ሲበቁ የሚኖሩበት ብርሃን፣ ሕፃናት በእናቶቻቸው ማህፀን የሚያመሰግኑበት ብርሃን፣ መላእክት በሰማይ የሚኖሩበት ብርሃን፣ አሁን ነፍሳት በገነት ያሉበት ብርሃን አንድ አይነት ነው ይላሉ። ምስጋናውም አንድ አይነት ነው ይላሉ። ልብ በሉ፣ የበቁ አባቶቻችን የሚደርሱበት ብርሃን ምስጋና፣ አዳም በገነት 7 ዓመት ይኖርበት የነበረበት ብርሃን ምስጋና፣ መላእክት አሁን በሰማይ የሚያመሰግኑበት ብርሃን ምስጋና፣ ሕፃናት በእናቶቻቸው ማህፀን ሆነው የሚያመሰግኑበት ምስጋና አንድ ነው። ያ ቃል ቋንቋው አንድ ነው። ምንድነው የሚሆኑት መሰላችሁ? ቅዱሳን ወደ ብቃት ደረጃ ሲደርሱ ቋንቋ የሚባል ነገር ይጠፋባቸዋል። ይጠፋባቸዋል ስላችሁ አይገለጥላቸውም ማለት አይደለም፣ ምንም አያውቁም ማለት አይደለም። የሚያወሩት ግን በኦሮምኛም አይደለም፣ በአማርኛም አይደለም፣ በእንግሊዘኛም አይደለም፣ በዕብራይስጥም አይደለም። የሚያወሩት በነፍስ ቋንቋ ነው። የሚያወሩት በመላእክት ቋንቋ ነው። እነዚህ በምድር ያሉ ቅዱሳን ከገነት ከመጡ ነፍሳት ጋር ይግባባሉ። በምንድነው የሚግባቡት? በኦሮምኛ ነው፣ በአማርኛ ነው፣ በእንግሊዘኛ ነው። በምንድነው የሚግባቡት? እነ ቅዱስ ሚካኤል ተልከው ሲመጡ ከመላእክት ጋር ያወራሉ። በምንድነው የተግባቡት? ዮሐንስ ወንጌላዊ በምን ይመስላችኋል ከመላእክት ጋር ያወራው? መልአኩ የሰማይን መስኮት ሲያስጎበኘው፣ ራእዩን ሲያስጎበኘው፣ መላእክት ይሄን እንዳትጽፈው ይሄን እያለ ሲነግረው፣ ይሄን ሰውረው፣ ይሄን ደግሞ ጻፈው እንዲህ ብለህ ጻፍ እያለ ሲነግረው ምንድን ነበር የሚሰማው ቋንቋ? መላእክት የሚናገሩበት ቋንቋ ምን ነበር? ከፍ እያላችሁ ስትሄዱ በቅድስና በዚህ ህይወት ከፍ እያላችሁ ስትሄዱ ቋንቋ የሚባል ነገር አይኖርም። የሚኖረው ምንድነው? የነፍስ ቋንቋ ነው የሚኖረው። የነፍስ ቋንቋ፣ የዘላለም ህይወት ቋንቋ፣ ከእግዚአብሔር ጋር የመሆን ቋንቋ፣ ያ ቋንቋ ነው የሚገለጥላችሁ። ቅዱሳን ወደዛ ነው ከፍ የሚሉት። የቅዱሳን በረከት አሁንም በሁላችንም ላይ ይደርብን። ስለዚህም እንዲህ ከፍ እያሉ ሲሄዱ በዚያ ብርሃን ይኖራሉ። ያ ብርሃን አዳምና ሔዋን በገነት ይኖሩበት የነበረበት ብርሃን፣ ማለቂያ የሌለው ብርሃን፣ ያ ብርሃን የመጀመሪያው ያጡት እሱን ብርሃን ነው። ከዚያስ ልክ ዕፀ በለሱን ሲበሉ ራቁታቸውን ይሆናሉ። ብትመለከቱ ኦሪት ዘፍጥረት ምዕራፍ 2 መጨረሻ ላይ ብትመለከቱ አዳምና ሔዋን ራቁታቸውን ነበሩ ይላል። ምናቸውን ነበሩ? ግን አይተፋፈሩም ነበር ይላል። ኦሪት ዘፍጥረት ምዕራፍ 2 ብትመለከቱ፣ ኦሪት ዘፍጥረት ምዕራፍ 3 ከቁጥር 10 ጀምሮ ደግሞ ብትመለከቱ ልክ ዕፀ በለሱን ከበሉ በኋላ ራቁታቸውን እንደሆኑ አወቁና ተፋፈሩ። ከዚያስ የበለስ ቅጠል እየቆረጡ ያገለድሙ ጀመር። መጀመሪያ ምን አይሉም ነበር? አይተፋፈሩም ነበር። በኋላ ግን ተፋፈሩ። ለምን? ብርሃን ከነሱ ሲወሰድ፣ ጸጋ ከነሱ ሲወሰድ። ይሄ ብቻም አይደለም፣ አዳም ፈርቶ አያውቅም ነበር። በገነት 7 ዓመት ሙሉ ሲኖር አዳምና ሔዋን ፈርተው አያውቁም ነበር። ግን ልክ ዕፀ በለስን ከበሉ በኋላ ፈራ አዳም። ከዚያስ ሄደ። የእግዚአብሔርን ሰኮና የእግዚአብሔርን ኮቴ ሲሰማ ፈርቶ ጫካ ውስጥ ተሸሸገ። አዳም ወዴት ነህ እያለ ሲፈልገው ዕፀ በለስን በልቻለሁና ፈርቼ ተሸሸኩ ይለዋል። ምን ብዬ ተሸሸኩ? ፈርቶ አያውቅም ነበር አዳም። ያን ጊዜ ግን ይፈራል። ዕፀ በለስን ከበላ በኋላ መተፋፈር፣ መፍራት፣ ራቁት መሆን፣ ልጅነትን ማጣት፣ ከእባብ ጋራ ማውራት፣ ከዲያብሎስ ጋራ ማውራት፣ ከሰይጣን ጋራ ቃል መቀያየር፣ ይሄ ነው ኃጢአት ተብሎ የሚጠራው። አሁን በዚህ ዘመን እየደገምናቸው ያሉ ኃጢአቶች አሉ። እንዳንመጻደቅ ነው ይሄንም ነግራቸው። አሁን አዳምና ሔዋንን መኮነን ስለ አዳምና ስለ ሔዋን መነጋገር ብቻ ሳይሆን በዚህ ዘመን ሰይጣን ተልኮ ከሰይጣን ጋር እንነጋገር፣ ከሰይጣን ጋር እያወራን ነው። በብዙ መልኩ ሰይጣን የሚጠቀምባቸው በጣም ብዙ ነገሮች አሉ። ለምሳሌ ልክ ያኔ ሰይጣን በሔዋን በኩል አዳም ፍሬውን እንዲበላ እንዳደረገ ሁሉ ዛሬም ሰይጣን በሴቶች በኩል ዓለምን እየቀየረ ነው። በሴቶች አለባበስ በኩል፣ በሴቶች ቁንጅና በኩል፣ በሴቶች አስተሳሰብ በኩል፣ በሴቶች ስልጣን በኩል። ለሴቶች ስልጣን አይገባቸውም አይደለም ሐሳቡ፣ ግን ለምን መጠቀም እንደፈለገ ግን በደንብ ልታጤኑት ያስፈልጋል። ሴቶች ስልጣን እንዲኖራቸው፣ ከዛ ባሎቻቸውን እንዲንቁ፣ እንዲፈቱ፣ ጋብቻ የሚባል ነገር እንዳይፈልጉ፣ በፌሚኒዝም አስተሳሰብ ወይ በሴትነት አስተሳሰብ ውስጥ ጥልቅ ብለው ገብተው ወንድ የሚባል እንዲጠሉ፣ ጋብቻ የሚባል እንዲጠሉ፣ ልጅ መውለድን እንዲጠሉ፣ እናትነትን እንዲጠሉ፣ እናትነትን እንዲሸሹ፣ ሴትነትን እንዲጠሉት፣ ጾታቸውን እንዲጠሉት፣ እንዲሆኑ ይደረጋል። ከዛ ደግሞ ወንዱም እንደዛው ጾታውን እንዲጠላ እንደዛ እንዲሆን ይደረጋል። የምታዩቸው የቢዝነስ ማስታወቂያዎች አብዛኞቹ በሴቶች በኩል ይሰራል። በሴቶች በኩል መሰራቱ ብቻ አይደለም፣ እንዴት እንዲለብሱ ህግ ይወጣላቸዋል። ምን አይነት ሜካፕ መቀባት እንዳለባቸው፣ ምን አይነት ንግግር፣ ምን አይነት ቃል መጠቀም እንዳለባቸው፣ ምን አይነት አረማመድ፣ ምን አይነት ጫማ፣ ምን አይነት ፋሽን መከተል እንዳለባቸው
በምን አይነት ቋንቋ መናገር እንዳለባቸው ህግ ይወጣላቸዋል። እነዚህ ነገሮች ምን የማድረግ ይመስላችኋል? ሰይጣን ከዚህ ዓለም ሰዎች ጋር እንዲያወራ የማድረግና የዚህ ዓለም ሰዎች በሰይጣን እንዲማረኩ እንደገና ያንን የበለስ ፍሬ እንዲበሉ አሁንም የተዘጋጀችልንን ገነት እንዳንወርስና ከገነት እንድንወጣ ሁለተኛው የሰይጣን ፕሮጀክት ነው ይሄ። የመጀመሪያው ፕሮጀክት ፌል አድርጓል። ክርስቶስ መጥቶ ተሰቅሎ አክሽፎታል። አሁን ያለንበት ሁለተኛ ፕሮጀክት የሰይጣን ሁለተኛ ፕሮጀክት ላይ ነው። ስለዚህ ሰይጣን እነዚህ ነገሮች ይጠቀማል እና ጥንቃቄ ያስፈልጋል። ምን እናደርጋቸው ነገሮች በስልኮቻችን በኩል በቴክኖሎጂ በኩል ምን ሰይጣን በጆሮአችን ምን ሹክ እንደሚለን መጥቶ አምላክ ትሆናላችሁ ብሎ እንዴት እንደሚሰብከን እንዴት እንደሚያደርግ። አሁን ብዙ ሰው አምላክ ለመሆን በጣም በብዙ መልክ የሚጥር በጣም ብዙ ሰው እኮ አለ እኮ። የራሱን ኢጎ የሚያመልክ በጣም ብዙ ሰው አለ። ራሱን የሚያመልክ አምላክ ራሴ ነኝ ብሎ በድፍረት የሚናገር ብዙ ሰው አለ እኮ። ኤቲዝም ምንድን ነው? እምነት አልባነት ምንድን ነው? ሃይማኖት አልባነት ምን ይመስላችኋል? ራስን ማምለክ እኮ ነው። ራስን ማምለክ፣ የራስን ነፍስ ማምለክ። እኔ ከሁሉ እበልጣለሁ፣ ሁሉን ማድረግ እችላለሁ፣ በገንዘቤ መግዛት እችላለሁ፣ በገንዘቤ የምፈልገውን አደርጋለሁ፣ ስለዚህስ አምላክ የሚባል የለም ብሎ ማመን እኮ ነው። ይሄ ነው እኮ ከሰይጣን ጋር ማውራት ማለት፣ ከዲያብሎስ ጋር መነጋገር ማለት ይሄ ነው። በጣም በዚህ ዘመን ብዙ ነገሮች እየተደረጉ ብዙዎቻችን 666ን እንጠብቃለን፣ ግን ሰይጣን ቀድሞ ገብቷል። በጣም አሳዛኝ ይሄ ነው። እኛ የምንታለለው ለምሳሌ ልክ አይሁዳውያን ክርስቶስን እየጠበቁ ከክርስቶስ ጋር ተላልፈዋል። መሲህ እየጠበቁ ከመሲህ ጋር ተላልፈዋል። የሚጠብቁትን መሲህ ሰቅለው ገለዋል። ከዚህ እግዚአብሔር ይሰውረን። አንዳንድ ጊዜ ምን ይሆናል መሰላችሁ? የምንጠብቀው ነገር መጥቶ ግን የምንጠብቀውን ነገር ቀጥቅጠን የምንገልበት ጊዜ አለ። የምንጠብቀው ነገር እኮ ተሰጥቶናል። የምንፈልገው ነገር ተሰጥቶናል። የምንድንበት ነገር ተሰጥቶናል። የሚጠቅመን ነገር ተሰጥቶናል። ግን የሚጠቅመንን ነገር ሰቅለናል። የሚጠቅመንን ነገር ሸጠናል። ስለዚህ ሌላ እየፈለግን ነው። ተላልፈን ሁሉ ሊሆን ይችላል። ከሚጠቅመን ነገር ጋር ተላልፈን ሊሆን ይችላል ከምንፈልገው ነገር ጋር። እና እንደ ክርስቲያን ጥንቃቄ ማድረግ ያስፈልገናል። የሰይጣንን ቃል እየሰማን ከሆነ በጣም ብዙዎቻችን ጊዜ የምናጠፋው ታውቃላችሁ። በሚወጡ መረጃዎች አንድ ሰው አሁን ከዓለም ህዝብ ይሄ ስልኮችን ቴክኖሎጂ ከሚጠቀም ሰው አብዛኛው ህዝብ 2 ሰዓት ከ27 ደቂቃ በአቨሬጅ ይጠቀማል ተብሎ ይታሰባል። 2 ሰዓት ከ27 ደቂቃ በአማካይ ማለት ነው። 2 ሰዓት አንድ ሰው 10 ሰዓት ይጠቀማል፣ 24 ሰዓት የሚጠቀም ሰው አለ። ግን በአቨሬጅ በአማካይ 2 ሰዓት በ24 ሰዓት ውስጥ አንድ ሰው 2 ሰዓት ከ27 ደቂቃ ስልኩን ይጠቀማል። ፌስቡክ ምናምን ሌሎች ማህበራዊ ሚዲያዎች ይጠቀማል። በወር ውስጥ እንደ 27ቱን ደቂቃ ተውቱና 2 ሰዓት ብላችሁ ብታስቡ በአንድ ቀን በወር ውስጥ 60 ሰዓት ትጠቀማላችሁ። በወር ውስጥ 60 ሰዓት ማለት 60ን ለ24 ብታካፍሉት ወይም ወደ ቀን ብትቀይሩት 2 ሰዓት ከ12 2 ቀን ከ12 ሰዓት ይሆናል። 2 ቀን ከግማሽ ማለት ነው። ይሄ ማለት በአንድ ወር 2 ቀን ከግማሽ የሚፈጅ ስልክ ትጠቀማላችሁ። ይሄን በአመት ብታሰሉት 2 ቀን ከ12 ሰዓት የሆነው ወይም 2 ቀን ከግማሽን በአመት ብታሰሉት 1 ወር ሙሉ ስልክ ትጠቀማላችሁ በአመት ውስጥ። ይሄ ማለት ከ12 ወር ውስጥ 1 ወር ስልክ የተጠቀማችሁበት ወር ነው። ስለዚህ ከአንድ አመት እድሜያችሁ 1 ወር ቀንሱ። ይሄንን በ60 አመት ብታባዙት አንድ ሰው ስልክ መጠቀም የጀመረው በ20 አመቱ ነው እንኳን ብለን ብናስብ፣ ሰውየው 80 አመት ኖሯን እንኳን ከፍ አድርገን ብለን ብናስብ በ60 አመት ውስጥ 5 አመት ስልክ ይጠቀማል። ከ60 አመት እድሜው ውስጥ 5 አመቱን በፌስቡክ ተበልቷል። በቲክቶክ ክሬተሮች፣ በፌስቡክ ክሬተሮች፣ በሌላው ፕሮግራም ክሬተሮች በእነዚህ ተበልቷል 5 አመት። የ5 አመት የንስሐ አመት አይደለም። የ5 አመት የንባብ አመት አይደለም። የ5 አመት ያስቀደሳችሁበት አመት አይደለም። የ5 አመት የከሰርንበት አመት ነው። እና እንዴት ከሰይጣን ጋር እያወራን ሰይጣን እንዴት እየተቆጣጠረን እንደሆነ በለሱን እንድንበላ ፍሬውን እንድንበላ ልጅነታችንን እንድናጣና እንድንራቆት ሰይጣን እንዴት ፕሮጀክት እየሰራብን እንደሆነ እንድታውቁ ያስፈልጋል። ወጣቶች በተለይ ኃጢአት የሚባለው እሱ ይሄ የአዳምና ሔዋን የመጀመሪያው ድርጊት ኃጢአት አዳም ወሔዋን የአዳምና ሔዋን ኃጢአት ተብሎ ይጠራል። ዕፀ በለስን የበሉበት። ከዛ በኋላ ምንድነው የሆነው? ለአዳምና ለሔዋን ልጆች የተላለፈው ኃጢአቱ አይደለም መርገሙ ነው የተላለፈው። ኃጢአቱ አይደለም የተላለፈው። ኦሪጂናል ሲን የሚባለው የመጀመሪያ ኃጢአት ማለት ነው ቀጥታ ሲተረጎም።
በጣም ብዙዎቹ የሚያምኑት እንዳልኳቸው የነገረ መለኮት አጥኚዎች የሚባሉት የሚያምኑት የመጀመሪያው ኃጢአት ተላልፏል ብለው ነው የሚያምኑት። ነገር ግን ይሄን በጣም በትናችሁ ብታዩት ይሄ እኛ ቤተክርስቲያን አስተምሮ ስላልሆነ ኦሪጂናል ሲን የሚለው ለመጀመሪያ ጊዜ ቃሉ የተዋወቀው በኦግስጢኖስ ነው ወይ ደግሞ ኦገስቲን የሚባለው በሱ ነው የተዋወቀው። እና ይሄ ሰው አውግስጢኖስ በተለይ በጣም ብዙ ይሄ ከግኖስቲክ ጋር በተያያዘ ይሄ ዕውቀት ነክ ነገሮች ላይ ብቻ ሃይማኖትን በዕውቀት ብቻ በሳይንስ ብቻ መተንተን መጽሐፍ ቅዱስን በዕውቀት በሳይንስ መተንተን የሚል አሳሰብ የነበረው ስለነበረ ራሱ ኃጢአቱ ተላልፏል ብሎ ያምን የነበረ ሰው እና በብዛት ካቶሊኮች የሚያምኑት እንደሱ ብለው የመጀመሪያ ኃጢአት ተላልፏል ብለው ነው የሚያምኑት። የኛ ቤተክርስቲያን ግን አስተምህሮዋ ወይም ኦርቶዶክሳዊ አስተምህሮ የተላለፈው ኃጢአቱ ሳይሆን መርገሙ ነው። የተላለፈው ኃጢአቱ ሳይሆን ምን ነው አልኳችሁ? እርግማኑ ነው የተላለፈው። በደንብ ያዙ ይሄን ከያዛችሁ ነው የምታውቁት የሚገባችሁ። የተላለፈው ኃጢአቱ ሳይሆን እርግማኑ ነው። ምን ማለት ነው ኃጢአቱ አልተላለፈም ማለት? ኃጢአቱ ተላልፏን ካልን ዕፀ በለሱን የበሉት አዳምና ሔዋን ሳይሆኑ አብርሃምና ይስሐቅም ዕፀ በለሱን በልተዋል እንደማለት ይሆናል። አያችሁ? ኃጢአቱ ተላልፏን ብለህ ተናገርክ ማለት ምን እያልክ ነው? ልክ አዳምና ሔዋን ዕፀ በለሱን እንደበሉት ኖህም አብርሃምም ይስሐቅም ያዕቆብም የዕፀ በለሱን ፍሬ በልተዋን እያልክ ነው። ኃጢአቱ ተላልፏን እያልክ ከሆነ አብርሃምና ይስሐቅ ያዕቆብ ኖህ ከአዳምና ከሔዋን በኋላ ያሉት እነሱ የበለሱን ፍሬ አልበሉም። እናሳ ምንድነው የተላለፈባቸው ቢባል አዳምና ሔዋን ዕፀ በለሱን በመብላታቸው ምክንያት በተሰራው ኃጢአት የተረገሙት እርግማን ነው የተላለፈባቸው። ይሄ ነው መርገም ተብሎ የሚጠራው ይሄ ነው እንጂ ኃጢአቱ አይደለም የተላለፈ። አባቶቻችን ጥንተ አብሶ ብሎ ይገልጡታል። ጥንተ አብሶ ማለት ነው ቢባል የበደል ጥንት የበደል መጀመሪያ ማለት ነው። ምን ማለት ነው ይሄስ? በበደል መጀመሪያ ጊዜ የተላለፈው ቅጣትና መርገም በአዳምና በሔዋን በልጅ ልጆቹ ላይ ተላልፏል ነው። ይሄ የባህሪ መጎስቆል ተብሎ ይታወቃል። የባህሪ መጎስቆል ማለት መሞት ማለት ነው። ወደ መቃብር መውረድ ማለት ነው። ከዚያስ መፍረስና መበስበስ። ይሄ ነው እርግማን የሚባለው። ሞት ደግሞ ሲባል አንድ ብቻ አይደለም። የነፍስ ከስጋ መለየት ሞት መባሉ እንዳለ ሆኖ የሞት ሞት ይባላል። የሞት ሞት ምንድነው ቢባል በነፍስ መሞት። በነፍስ መሞት ማለት ነው ቢባል ከእግዚአብሔር መለየትና ትንሳኤን አለመነሳት ማለት ነው። ያ ማለት ክርስቶስ መጥቶ ስጋ ባይቆርስ ደም ባያፈስ ኖሮ ትንሳኤን እስካለመነሳት ነው። እርግማን እሱ ነው። ይሄን ቅዱስ አትናሲዮስ እንዲህ ያስተምራል። ክርስቶስ የመጣው ስለ ሁለት ነገር ነው ብሎ ይናገራል። አንደኛው የሞት ሞትን ለመመለስ ነው። ሁለተኛው የሞት ሞትን ለማጥፋት ነው። ሁለተኛው ልጅነትን ለመመለስ ነው ይላል። የሞት ሞትን ማጥፋት ማለት ነው ቢባል ሰውን በአርአያው ፈጠረው ይላል፣ በመልኩ ፈጠረው ይላል። ከዚያስ በኃጢአት መልኩን አበላሸው ይላል። የማን መልክ? የእግዚአብሔር መልክ። የትኛው መልክ? ንግበር ሰብአ በአርአያነ በአምሳሊነ በመልካችን እንደ ምሳሌያችን እንፍጠር የሚለው ያ መልክ በምን ቆሸሸ? በኃጢአት ቆሸሸ። በጽድቅና በቅድስና እንዲገለጥ በሰው ልጅ ላይ የተሰራው መልክ እሱን በኃጢአት አቆሸሽ ነው፣ ሸፈን ነው። ስለዚህ ክርስቶስ ምን አደረገ? መጥቶ ያንን ገለጠው፣ ወለወለው። ያ ማለት ልክ ከጭቃ የወጣን እንቁ ጭቃውን አስወግዶ አጥቦ በጨርቅ ወልውሎ ይሄው እንቁ ብሎ ንጹሃ ጠባዩን ልክ እንደማሳየት እንደዚያ ክርስቶስ ወደዚህ ምድር መጥቶ አዳምን ከመቃብር አንስቶ ወልውሎ ሰንግሎ አጥርቶ አጥቦ ይሄው ትክክለኛ መልክ ይሄ ነው አለ። ይህንን መልክ እንዲያሳይ ክርስቶስ 5500 ዘመን ሲፈጸም ወደዚህ መጣ። ያ የሞት ሞት ተብሎ ይጠራል። ይህን ነው ቅዱስ አትናቴዎስ የሚገልጠው። ይሄን እንዲያጠፋ ክርስቶስ ወደዚህ ምድር እስኪመጣ ድረስ ግን 5500 ዘመን እስኪፈጸም ድረስ ነቢያት ሁሉ እነ አብርሃም እነ ይስሐቅ እነ ያዕቆብ በዚህ መርገም ውስጥ ነበሩ። በስጋ ወደ መቃብር መውረድ፣ በነፍስ ወደ ሲኦል መውረድ። ይሄ መርገም ይባላል። የባህሪ መጎስቆል ይባላል። አራት ነገሮች አሉ ብዬ ከዚህ በፊት መልእክተ ይሁዳን ሳስተምር የተናገርኳቸው ነገሮች አሉ። አንደኛ ኃጢአት፣ ሁለተኛ መከራ፣ ሶስተኛ ሞት፣ አራተኛ መቃብር። እነዚህ አራት ነገሮች በዓለም ላይ ተከስተዋል። ለምሳሌ መከራ የሚባለው እዝራ ሱቱኤል የተናገረው ወሶባ አለው አቡነ አዳም ኮነ ፍናዊ ያለ ዓለም መብእሰው ገጻጉጽ አባታችን አዳም ከበደለ በኋላ የዚህ ዓለም መንገድ ውጣ ውረድ የበዛበት ስቃይ ያለበት ሆነ፣ የተጣመመ አዳገት ቁልቁለት ያለበት ሆነ ብሎ ይገልጣል። ነቢያት ሁሉ ጨለማ ውስጥ ነበሩ፣ ዕዳ ውስጥ ነበሩ፣ ፍዳ ውስጥ ነበሩ። ይሄ 5500 ዘመን የሚባለው እሱ ነው። እና በዚያ ጊዜ እግዚአብሔር ያስቀመጠው መንገድ አለ። በደንብ ልብ በሉ። ወደ እመቤታችን ልመጣ ነው። እግዚአብሔር ያስቀመጠው ዘር አለ፣ እግዚአብሔር ያስቀመጠው መንገድ አለ።
ያዘር ምንድነው ቢባል መርገም ሳያርፍበት ይሄ የባህሪ ጉስቁልና የሚባለው ሳያርፍበት በእግዚአብሔር ቃልና ኪዳን ተጠብቆ ያለ ዘር አለ። መጽሐፍ ቅዱሱ ጠቅላላ የሚፈሰው የተጻፈው የሚናገረው ይህንን ዘር ተከትሎ ነው። ይሄ the path of salvation ተብሎ ይጠራል። የመዳን መንገድ ተብሎ ይጠራል። ቅዱስ ያሬድ የእግዚአብሔር መንገድ ብሎ ይጠራዋል። ባህረ ግርምተ ገብረ አረፍተ እያለ የምታስገርምን ባህር ከፈለ እንደ ግድግዳ አደረገ። ወበውስጤታ አርአየ ፍኖተ በውስጧስ መንገድ አሳየ። ማን? እግዚአብሔር። ምን አይነት መንገድ? የምንድንበት መንገድ። ምን እያደረገ ነበር? እግዚአብሔር እስራኤልን እየጠበቀ ምን እያደረገ ነበር? መንገድ እያሳየ ነበር። መና እያወረደ ምን እያሳየ ነበር? መንገድ እያሳየ ነበር። ውሃ ከጭንጫ እያፈለቀ እግዚአብሔር ምን ነበር የሚናገረው? መንገድ እያሳየ ነበር። ምንድን ነበር እግዚአብሔር ከእስራኤል ጋር የሚሰራው? በእነሱ አብራክ ዘር እንዳለ እያሳየ ነበር። ለኖህ ለምንድን ነው መርከብ እንዲሰራ የነገረው? መንገድ ስለነበረው። አብርሃምን ለምንድን ነው የለየው? መንገድ ስለነበረው። ውጣ ከዘመዶች፣ ውጣ ከአባት ቤት፣ ውጣ ከሀገር ከትውልድ የተባለው በድንኳን እንዲኖር የተፈረደበት ለምን ይመስላችኋል? መንገድ እያሳየ እግዚአብሔር። ምን አይነት መንገድ? ዘሩ የሚመጣበት መንገድ። ያ ዘር ማን ነው? ክርስቶስ። ክርስቶስ የሚገኘው ከማን ነው? ከመቤታችን። እመቤታችን የምትመጣው እንዴት ነው? ተጠብቃ። በምን ተጠብቃ? ንጽሐ ስጋዋ ንጽሐ ነፍሷ እንዳያድፍባት ዘረ መሏ በእግዚአብሔር ኪዳንና ቃል ተጠብቃ ትመጣለች። ይሄን እንዴት ያሳየናል መጽሐፍ ቅዱስ? የመጀመሪያ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በዘርህና በዘሯ መካከል የሚል ቃል ያነሳል። በሴቲቱና በእባቡ መካከል ማለት ነው። በዘርህና በዘሯ መካከል በጠላትነት እናደርጋለን። እሷ ሰኮናህን ይነክሳል፣ የሴቲቱ ዘር ራስህን ይቀጠቅጣል። እንዲህ ያለ የተናገረ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በዘርህና በዘሯ የሚለው ቃል የሚያሳየው ምንድነው? ዘሯ የሚለው ቃል ከሔዋን እስከ እመቤታችን ድረስ የሚመጣው ጂን ዘረመል ነው። ዘሯ ብሎ ይጠራል። ይህንን ቅዱስ ያሬድ እንዴት እንደገለጸው ልንገራችሁ። ማርያምሰ ተሐቱም ትካት ውስተ ከርሱ ለአዳም ከመባህሪ ጻዕዳ። እንደ ነጭ ዕንቁ ማርያም ከጥንት ጀምሮ በአዳም አብራክ በአዳም ገላ በአዳም ወገብ ታበራ ነበር ይላል። ይህች ማናት? እመቤታችን የምትገኝበት ዘር። መጽሐፍ ቅዱስስ ምን ይላል? ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ይላል። ምንን ባያስቀርልን? ዘርን ባያስቀርልን ኖሮ እንደ ሶዶምና እንደ ገሞራ በሆን ነበር ይላል። ስለዚህ ምን እያለ ነው ኢሳይያስ? ዘር ቀርቷል። ያ ዘር ምን አይነት ዘር ነው? ያ ዘር ምንም ይሆን ዘር ነው። መስቀል ላይ የሚቃጠል ዘር ነው። ክርስቶስ የሚገኝበት ዘር ነው። መስቀል ላይ የሚሰዋው ዘር ነው። የምንድንበት ዘር ነው። ተቃጥሎ ለሁላችን የሚሸት ዘር ነው። ዳቦ ሆኖ የሚቆርስ ዘር ነው። ወይን ሆኖ የሚጠመቅ ዘር ነው። ይህን ዘር ነው መጽሐፍ ቅዱስ የተከተለው። ከዛ እግዚአብሔር ደግሞ ለአብርሃም እንዲህ ብሎ ቃል ሰጥቶታል። እምይስሐቅ ይሰመይ ለከ ዘርእ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 21 ላይ ከይስሐቅ ዘር ይወጣልሃል ይለዋል። ከይስሐቅ ምን ይወጣልሃል? ዘር ይወጣልሃል። ለምንድነው እግዚአብሔር ከእስማኤል ጋር ኪዳን ያላደረገው? ለምንድነው? እስማኤልም ከአብርሃም ነው የተወለደው። ነገር ግን እግዚአብሔር ምን ይፈልጋል? ዘሩ የሚመጣው ዘሩ የሚፈሰው ዘረመሉ የሚመጣው በይስሐቅ በኩል ነው፣ በያዕቆብ በኩል ነው፣ በ12ቱ ነገደ እስራኤል በኩል ነው። ከዚያስ በይሁዳ በኩል ነው። ከዚያስ በዳዊት በኩል ነው። ስለዚህ እግዚአብሔር ከነሱ ጋር ይሆናል። ከባሪያ ከዳዊት ጋር እያለ ከነ ሰሎሞን ጋር ይሆናል እግዚአብሔር። መጽሐፍ ቅዱስ አብዝቶ የሚናገረው ስለነዚህ በዚህ ምክንያት ነው።